ዛሬ ማወራው ማለት ነው በልብስ ሰፊዎች ዙሪያ ነው። እና አሁን ቲክቶክ ላይ ያዘዝኩት ይሄ የተቀበልኩት ይሄ የሚለውን አይቼ ማለት ነው እና እኛ አጋጠመን ልንገራችሁ ማለት ነው። የምር ስሙኝ፣ በጣም ነው የሚገርመው ማለት ነው። ያዘዝነው ስንት ሰዎች ነን መሰላችሁ? 10 ሰዎች ነን። ድፍን 10 ሰው ነው ያዘዘው። ህፃናቶች አሉ፣ ከዛ ደግሞ አዋቂዎች አለን፣ ወንዶች አሉ እና ከዛ ደግሞ ያዘዝነው እኮ ስራ ማለት ነው ይሄ ጥልፍ የለው ምን የለው ይሄ አዲስ የመጡት አሉ አይደለ? እዚህ ጋር ኖርማል ጨርቅ ከዛ ቡጀዴ ብትን ምናምን ነገሮች እነሱ ናቸው። ኳሊቲ ዕቃ ገዝቶ ብቻ ቆራርጦ መገጣጠም ነው በቃ። ሰፊ ከሆነ ይሄ ምንም አያቅተውም ማለት ነው። ከዛ ሄደን ስናወራ ነው ለዚህ ነው የምንፈልገው፣ ፕሮግራም አለብን ምናምን። እኛ ለጥምቀት ነው የፈለግነው፣ ግን ፕሮግራም አለብን ምናምን ብለን ነው የሄድነው እና ያነገርነው ማለት ነው። እና ጥምቀት በ10 እና በ11 አይደለ? እኛ በ8 ነው የምንፈልገው። በ8 ኧረ ችግር የለውም ምናምን አልን። ሁላችንም ሄደን ልጆቻቸውንም ያላቸው ልጆቻቸውን ይዘው ምናምን ሄደው ተለካን ማለት ነው። ከዛ ተለካንና በቃ በመሀል መተን ቼክ እናደርጋለን። እንደዚህ አይነት ነገር አጋጥሞናል። እና ጨርቁ ደግሞ እኛ የምንፈልገው አንድ ጥቁር የለውም። እግዚአብሔርን ብታምኑ ባታምኑ አንድ ጥቁር የለውም። ከዛ በኋላ ላይ እኛ የፈለግን የሆነ ሰማያዊ፣ ውስጡ ሰማያዊ ነገር ነው። እዚህ የሆነ እንትኑ ሲልቨር በሰማያዊ ነገር ነው ይሄ እንትኑ ማለት ነው። ከዛ በኋላ ላይ ችግር የለውም ምናምን አለ። እዚህ ቀሚሱ ታች ደግሞ ክሽክሽ ነበር። ይሄ ክሽክሽ የሚባለው አለ አይደለ? ነበር ግን ይወደድብናል ምናምን ብለን አስበን ዝም ብለ ችግር የለውም ልጥፍ አድርገው ምናምን ነገር አለ። ዋጋው ስንት ነው? 5500 ብር ለአንድ ሴት። የወንዶቹ ደግሞ 2500 ብር፣ የህፃናቶቹን 3000 ምናምን ብርና 1000 2000 ምናምን ብቻ እንደዛ አድርጎ እንትን ብሎናል ማለት ነው። ከዛ እሺ ምናምን ነገር አለን ምናምን። ከዛ እንደውም እየተሻሻፈን በቃ ለእንትን ነው የሚደርስላችሁ ይሄ ለማርያም ማላ አይደለ? በቃ ምን ለጥምቀት ምናምን አይደርስላችሁም ለአስተሪዮ ማርያም ነው የሚደርሰው ምናምን እያልን እየተሳሳቅን ከዚህ በፊት የደረሰብንን ነገር ራሱ ነግረነዋል። እንዲህ ያጋጥመናል ምናምን ነገር ብለን ማለት ነው። ከዛ እሺ ምናምን አለን። በመሀል አንድ ቀን ሄድን አየነው። ልናየው ስንሄድ ቆራርጫዋለሁ ግን አልተሰፋም እና ያልተሰፋ ነገር ደግሞ እንዴትም ላሳያችሁ አልችልም ምናምን ነገር። በቃ ግን እንዲደርስልን ነው እኛ የምንፈልገው፣ ፕሮግራም አለብን በ8 አደራ ምናምን ነገር። ችግር የለውም ከ2 ቀን በኋላ መታችሁ ቼክ ማድረግ ትችላላችሁ፣ ይደርሳል፣ አሻንጉሊት ላይ እንሰቅለዋለን ምናምን ነገር አለን። እሺ ምናምን ነገር ብለን የሰጠነው ማለት ነው 20 ቀን ምናምን ሲቀረው ነው ጥምቀት ማለት ነው። ከዛ እሺ ምናምን ብለን ከዛ 10 ቀን አይደለም 1 ሳምንት ሲቀረው ሄድን። እንደዛ አለን። ከዛ ተመለስን። ከዛ በቃ 8 ሊደርስ በ6 ነው በ5 ተመልሰን ሄድን። ሰቅሎታል ምናምን ነገር ስናየው ቢጫ ነው ይሄ እንትኑ ቢጫ ነው። ከዛ ውስጡ ጥቁር ነው። ቢጫው ይሁን እሺ ትላለህ። ቢጫው ደግሞ ሆኖ የሚመዘዘው አለ የሆነ ብልጭልጭ ነገር፣ እንደሱ አይነት ነገር ነው። ጨርቅ አይደለም፣ ውስጡ ጥቁር ነው ያደረገው። ከዛ በዛን ሰዓቶች ህፃናት ልጆችም ይዘን ስለሄድን ስለነበረ ልባላል ነው ምናምን። ግን ዚፑን ስንለካ ምናምን አይተነዋል። በቃ ምንም የማይሆን ዚፑ አንድ ቀን ወደ ላይ ከተዘጋ ቷ ብሎ የሚበጠስ ነው ምናምን ነገር። ምንም አላለን ብቻ ተመልሰን ወጣን። የወንዶቹ ይመጣል ምናምን ነገር በ7 መጨረሻ ቀብድ ሰተነዋል። ከዛ በ7 መጨረሻ መታችሁ ትወስዳላችሁ ምናምን ነገር አለን ማለት ነው። ከዛ አላችሁ እሺ ብለን በ7 እኛ አልሄድንም። የቀሩት ደግሞ ሰከም እያሉ ሄደው ሊቀበሉ እና ብሩን ከፍለው ይዘው ሊመጡ በቃ። ከዛ ሲሉ እነሱ በደንብ ሲያዩት ኤቭሪቲንግ ፌክ በቃ ምን የማይሆን ጨርቁ መናኛ ጨርቅ የማይሆን ጨርቅ፣ እዚህ ጋር ያለው ሌላ ከለር ነው የሰጠን። ዚፑ ምንም ዜሮ በቃ ኳሊቲ ዜሮ ማለት ነው። ይህንን ምን ብለን ነው? ከዛ ደግሞ ታውቴኝ የሴቶቹ እስኪ ይሁን የወንዶቹ ደግሞ ሲያስቅ ብታዩ በስመ አብ ወልድ። የህፃን ልጅ ነው የሚመስለው፣ የህፃን ልጅ ማለት ምንም የማይሆን ነው የሰራው ማለት ነው። ከዚህ ይሄን እንዴት ነው የምንወስደው ምናምን ነገር ምናምን። ደግሞ ሰው አትሊስት እሺ በዚህ ዋጋ ወሰዱት ምናምን አይልም። ግግም ያሳያችሁኝ ይሄንና ምናምን። ደግሞ ደስ የሚለው በቴሌግራም የተላላክ ነው ነበር፣ እሱን አሳየ ነው ምናምን። ግግም ማለት አንወስደው ምናምን ብለው መጡ ማለት ነው። ከዛ ግን በደንብ ግግም ያለችው አንድ ጓደኛችን ነበረችና በቃ አልተቀበልነውም፣ መጡ ምናምን ነገር። ከዛ በነጋታው ምናምን ደውሎ አንቺ ነሽ ያሳመዝሽብኝ እንጂ ሌሎቹ ወደውት ነበረ ምናምን ነገር አላት ማለት ነው። ከዛ በኋላ ላይ ምንድን ነው የምትለን? በቃ ሁላችንም ተነጋግረናል፣ አልወደድነውም። ልጆቹም ያኔ እንትን ያሉ ልጅ ስለያዙ ነበረ ምናምን ነገር አለችው ማለት ነው። ከዛ በቃ እሺ ለምን አሸጠውም አለችው። በቃ ሽጣው፣ መሸጥ እኮ ትችላለህ አንተ ስትለው ማን ነው በዚህ ዋጋ የሚገዛኛል አለ። ይታያችሁ እንግዲህ
በዛማ በማያወጣ እንደማያወጣ ያወቀው በዛ ብርና እኛ ላይ በቃ እሱ ሐሳቡ ምንድነው መሰላችሁ እኛ ላይ ብዙ ትርፍ ይዞ በማይረባ ነገር ሊሰጠን እና እኛ ፋራ እሱ አራዳ ከዛ በማይረባ ነገር ሰጥቶን እኛ እንትን ልንቀበለው እሱ ብዙ ትርፍ ሊያገኝ በጣም ነው የሚደብረው አንቀበልም ምናምን ነገር አለው እንደውም ቀብዳችንን ትመልሳለህ ምናምን ነገር አለው ማለት ነው ከዛ በዛ አለቀላችኋለሁና ማለት የፈለኩት ሰፊዎች ትርፋችሁ ምንም ያህል አትሊስት ያለ ትርፍ ስሩ አይባልም ግን አትሊስት ኳሊቲ ነገር ስሩ ሰው ትይዛላችሁ ዋናው እኮ ከስተመር ነው አይደለ ዛሬኛ ለዚህ ሰውዬ ሰጠነው አልሰራም ድጋሚ አንሄድም ሰውም እዛ ቦታ ሄዱ አንልም እንደዚህ አይነት ቦታ በድንገት እንኳን ሰው አይታወቅም ሄድኩ ቢል ኧረ እንደዚህ አድርጎናል ተብሎ ይቀራል ነው እና ለትርፍ እንደዚህ ግብግብ አትበሉ ትርፍ ይኑራችሁ እናንተም አትክሰሩ እኮ አይደለም እኮ ግን አትሊስት ትርፋችሁ በቃ ለሰው ኳሊቲ ነገር አትሊስት ለመስጠት ስራችሁ ላይ ተጨነቁ እና ደግሞ ምን ብለናል ከዚህ በኋላም ሽፎን እናሰራለን መተን 10 ሰው ነን ብያችኋለሁ ሽፎን መተን እናሰራለን እና ትሰራልናል ይሄንን አይተን ምን ችግር የለውም ምናምን ነገር ብለው ነበር ጭራሽ አበሻ ቀሚሱንም አልተቀበልንም ጥምቀትንም ባለን ቀሚስ ዋልን እላችኋለሁና ሰፊዎች ባካችሁ እንደዚህ አታድርጉ በቃ ማችሉ ከሆነ አንችልም በሉ አንችልም እኛ እኮ ቀብዱን ስንሰጣችሁ ቀብድ ደግሞ አሁን ስራውን አልተስማማንበትም ቀብድ ሰተነዋል አይደለ በቃ ቀብዱ ቀለጠ ማለት ነው እና ደግሞ ገንዘብ ዝም ብሎ ከየትም አይመጣም ገንዘብ አሁን ላይ ገንዘብ ለማምጣት ያለውን ስትራግል ታውቁታላችሁ ኃይለኛ ስትራግል ነው ያለው ገንዘብ ለማምጣት ገንዘብ ዝም ብሎ የሚገኝ አይደለም ለአሁን የኛ ገንዘብ የወደቀ ገንዘብ ማለት ነውና እባካችሁ እንደዚህ አታድርጉ በቃ እኛም ደስ ብሎን ለብሰን እንድንውል ተመልሰንም እንድንመጣ እናንተም ከስተመር ለመያዝ እኮ ኳሊቲ ነገር ነው መስራት ያለባችሁ አይደለ እና ይሄንን ይመስላል ቪዲዮ ረዝሟል በርግጥ እና ይመቻችሁ ፒስ